እጅግ አስደንጋጭ ሰበር ዜና ሰምቷል። የኢቢኤስ ባለቤት እንዲሁም ደግሞ ስራ አስፈጻሚና መስራች የሆኑት አቶ አማን ፍስሐ ጽዮን በዛሬው ዕለት ከዚህ ዓለም በሞት መለየታቸው እየተሰማ የሚገኘው ተስፋና ቁርጥ ብዙ ነገር ነበር የምትለን ግን ሞት በኢቢኤስ ደጃፍ ላይ ቆሞ የቤተሰቡን አባላት ነጥቆ መውሰዱን ቀጥሏል። በአንጋፋው ጋዜጠኛ አስፋው መሸሻ ጀምሮ በቅርቡ ደግሞ ተወዳጁን ነጻነት ወርቅነህን አስከትሎ አሁን ደግሞ የጣቢያውን የጀርባ አጥንትና መስራች የሆነውን አማን ፍስሐ ጽዮንን ወስዶታል። ጤና ይስጥልኝ። አማን ፍስሐ ጽዮን እባላለሁ። የኢቢኤስ ቴሌቪዥን የስራ አስፈጻሚ ዋና ስራ አስፈጻሚ ነኝ። ሰላም እንደምቆያችሁ ክቡራን ቤተሰቦቻችን፣ እጅግ በሚያሳዝን መረጃ መተናል። በዛሬ ዕለት እንደሰማነው እንግዲህ የኢቢኤስ መስራች ነው እንግዲህ እጅግ በሚያሳዝን ሁኔታ ህይወቱ እንዳለፈ ሰምተናል። ከዚህ ቀደም እንግዲህ የነጻነት ህልፈትን ሰምተናል። በዛሬ ዕለት እንግዲህ እጅግ ልብ የሚሰብር መረጃ ሰምተናል። የሚያሳዝናል። ስለሱ መረጃዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሁላችሁም በኮሜንት ነፍስ ይማር በሉ፣ መረጃዎቹን አዳምጧቸው። ለዚህ ቻናል አዲስ ስለምትሆኑ ሰብስክራይብ ማድረጋችሁ እንዳይረሳ። አብራችሁን ቆዩ። ሞት በኢቢኤስ ደጃፍ ላይ ቆሞ የቤተሰቡን አባላት ነጥቆ መውሰዱን ቀጥሏል። በአንጋፋው ጋዜጠኛ አስፋው መሸሻ ጀምሮ በቅርቡ ደግሞ ተወዳጁን ነጻነት ወርቅነህን አስከትሎ አሁን ደግሞ የጣቢያውን የጀርባ አጥንትና መስራች የሆነውን አማን ፍስሐ ጽዮንን ወስዶታል። ኢቢኤስ ከባድ የሀዘን ማዕበል ውስጥ ይገኛል። አማን ፍስሐ ጽዮን የዛሬ 17 ዓመት ገደማ ኢቢኤስን በባህር ማዶ ሲመሰርት ዓላማው አንድ ነበር፣ የኢትዮጵያን ባህል ወግና ሴት ለዓለም ማሳየት። በእርሱ ጥረትና ራዕይ ኢቢኤስ በሚሊዮኖች ቤት ውስጥ የፍቅርና የደስታ ምንጭ መሆን ችሏል። አማን ዝምተኛ ግን ታላቅ ስራዎችን የሰራ ለብዙ ጋዜጠኞችና ባለሙያዎች የህልማቸው በር ከፋች የሆነ መሪ ነበር። ዛሬ ይህ ባለ ራዕይ ሰው ህይወቱ አልፏል። ነገር ግን የተከለው ፍሬ ኢቢኤስ ይቀጥላል። ለመላው የኢቢኤስ ቤተሰቦች መጽናናትን እንመኛለን። የኢትዮጵያ የሚዲያ የብርሃን ወጋገን ዛሬ ጠፍተዋል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለይቷል። አማን ፍስሐ ጽዮን ማለት የኢትዮጵያ የግል ሚዲያ ከአገር ቤት አልፎ በዓለም አቀፍ መድረክ ከፍ እንዲል ያደረጉ ባለራዕይ ነበሩ። ሀገራችን በብዙ አስቸጋሪ ፈተናዎች ውስጥ ባለፈችባቸው ጊዜያቶች ሁሉ አማን ለህዝብና ለሀገሩ የሚጠበቅበትን ሚና በታማኝነት የተወጣ ለብዙዎች የሥራ ዕድልን የፈጠረና ብርቅዬ ኢትዮጵያዊም ነበረ። ዛሬ ኢቢኤስ ብቻ ሳይሆን መላው የኢትዮጵያ የሚዲያ ቤተሰብና አድናቂዎቻቸው በከባድ ሐዘን ውስጥ ይገኛሉ። ፈጣሪ ለወዳጅ ዘመዶቻቸውና ለመላው የኢቢኤስ ቤተሰቦች መጽናናትን ይስጥ። የጀግናው ነፍስም በሰላም ትረፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሐዘናቸውን ገለጹ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሐዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ሲሉ የሐዘን መግለጫቸውን በፌስቡክ ገጻቸው አጋርተዋል። ጤና ይስጥልኝ። አማን ፍስሐ ጽዮን እባላለሁ። የኢቢኤስ ቴሌቪዥን የስራ አስፈጻሚ ዋና ስራ አስፈጻሚ ነኝ። ያለፈው ሳምንት የተላለፈው ፕሮግራም እድሉን አግኝታ እንዲተላለፍ ያደረግነው የብርቱካን ተመስገን የምትባለዋ ወደኛ ጣቢያ ድረስ መታ ተመዝግባ እርዱኝ ልጅ ይዤ ጎዳና ላይ ወድቄያለሁ እና እኔ ጾታዊ ጥቃት የደረሰብኝ ሰው ነኝ፣ ትንሽ ከተረዳው ህይወቴን ልቀይር እችላለሁ፣ እርዱኝ ብላ 1 ወር ሙሉ ስትመላለስ እንደቆየች የኛ መዝገብ ያሳየናል። በተቃራኒ ደግሞ አሁን እንደምንሰማው እንዳለ የሷ ታሪክ ደግሞ ለ3 ወር ሙሉ ሲቀናጅ እንደቆየ ሰምተናል። ስለዚህ እኛ ጋር ያለን መዝገብ የሚያሳየን 1 ወር ሲሆን ከኛ ከሚሰሩ አካላት ጋር ግን 3 ወር ሙሉ እንደምትገናኝ ይሄንን መረጃ አግኝተናል።